የሰው ልጅ ኩላሊት ማለት ልክ እንደ ማጣሪያ ነው። ወደ ሰውነታችን መግባት የማይችሉ ቆሻሻዎች፣ መርዞችና የተለያዩ አላስፈላጊ ነገሮችን የሚያጣራው ኩላሊታችን ነው። ታዲያ ኩላሊታችን ተጎዳ ወይም አገልግሎት መስጠት አቆመ ማለት ሰውነታችን በአጠቃላይ ይመረዛል። አላስፈላጊ ቆሻሾችም ወደ ሰውነታችን ይገባሉ። እንደዛም ሆኖ ግን አብዛኞቻችን ኩላሊታችን ሥራ ሲያቆም ወይም ጉዳት ሲደርስበት ቀድመን አናውቅም። ይህ ደግሞ ለበለጠ ህመምና ላላስፈላጊ ወጪም ሊዳርገን ይችላል። እኛም በዛሬው ቪዲዮአችን ኩላሊታችን እየተጎዳ መሆኑን የሚያሳዩንን ዋና ዋና ምልክቶች ወደ እናንተ እናደርሳለን። እስከ ፍጻሜው ላይክና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የመጀመሪያው ምልክት ድካም ነው። ቅድም እንዳነሳነው ኩላሊት ወደ ሰውነታችን የሚገቡ አላስፈላጊ ነገሮችን ማጣራት ይችላል። አጣርቶም በሽንት መልክ ከሰውነታችን እንዲወጣ ያደርጋል። ነገር ግን ኩላሊታችን ሲዳከምና ስራውን ሲያቆም እነዚህ መጥፎና ቆሻሻ ነገሮች ወደ ሰውነታችን ይገባሉ። የተለያዩ የሰውነታችንን ክፍሎችም ማጥቃት ይጀምራሉ። በዚህ ሰዓት ታዲያ ድካም ይሰማናል። የሰውነታችን ሁሉም ክፍሎች በአግባቡ መስራታቸውን ያቆማሉ። ይህም ለከፍተኛ ድካም ይዳርገናል ማለት ነው። ሁለተኛው ምልክት ሁሌም ብርድ ብርድ የሚለን ከሆነ ነው። አብዛኛውን ጊዜ የኩላሊት ህመም ካለብን በቀጥታም ይሁን በተዘዋዋሪ በሰውነታችን ውስጥ ያለውን የደም መጠን እየቀነሰው ይሄዳል። በሰውነታችን ውስጥ በቂ የደም መጠን ከሌለ ደግሞ ሰውነታችን ሁሌም ብርድ ብርድ ይለዋል። ብርድ ብርድ የሚለን ግን በቅዝቃዜ ሰዓት ብቻ አይደለም። ሌሎች ሰዎች በከፍተኛ ሁኔታ ሙቀት ውስጥ ባሉበት ሁኔታ እንኳን የኛ ሰውነት ቅዝቃዜ ይሰማዋል። ይህ ታዲያ የኩላሊት ህመም ምልክት ሊሆን ይችላል። ሶስተኛው ምልክት የትንፋሽ ማጠር ነው። ትንፋሽ ማጠር ብዙ ጊዜ የሚገናኘው ከመተንፈሻ አካላት ህመም ጋር ቢሆንም አንዳንድ ጊዜ የኩላሊት ህመም በራሱ ትንፋሽ እንዲያጥረን ሊያደርግ ይችላል። ይህ ደግሞ ምክንያቱ ኩላሊታችን የሚጎዳ ከሆነና ወደ ሰውነታችን የሚገባውን መጥፎ ነገርና ቆሻሻ መቆጣጠር የማይችል ከሆነ እነዚህ ቆሻሾች ሄደው የመተንፈሻ አካላታችን ላይ ይለጠፋሉ። በዚህ ወቅትም የትንፋሽ ማጠርና ድካም ይሰማናል። አራተኛው ደረቅና የሚያሳክክ ቆዳ ካለን ነው። ኩላሊታችን ወደ ሰውነታችን የሚገባውን ቆሻሻ ከመቆጣጠር ባለፈ በአጥንታችንና በቆዳችን ውስጥ ያሉትን የተለያዩ ንጥረ ነገሮችም ይቆጣጠራል። ያ ማለት ኩላሊታችን እየደከመ ሲሄድ በቆዳችን ውስጥና በአጥንታችን ውስጥ ያለው ንጥረ ነገር ተቆጣጣሪ አይኖረውም ማለት ነው። የተለያዩ ቆሻሻ ነገሮችም ወደ ቆዳችን ይገባሉ። ያ ደግሞ ደረቅና የሚያሳክክ ቆዳ እንዲኖረን ያደርጋል። አምስተኛ የሚያብጥ እጅና እግር። ኩላሊታችን በአግባቡ የማይሰራ ከሆነ በሰውነታችን ውስጥ በከፍተኛ ሁኔታ ሶዲየም የተባለው ኬሚካል እንዲጠራቀም ያደርጋል። ይህ በሰውነታችን ውስጥ የሚጠራቀመው የሶዲየም ኬሚካል ታዲያ ወደ እጃችን ወይም ወደ እግራችን በቀጥታ ያመራል። በእነዚህ የሰውነት ክፍሎቻችን ላይም የመጠራቀም ባህሪ አለው። በኋላ ላይም እጃችንና እግራችን እያበጠ እንዲሄድ ያደርገናል። ስለዚህ እግራችን ወይም እጃችን በተደጋጋሚ የሚያብጥ ከሆነ ኩላሊታችን ምናልባት እየተጎዳ ሊሆን ስለሚችል ሐኪም ማማከር ይኖርብናል። ስድስተኛው ምልክት አይናችን አካባቢ የሚያብጥ ከሆነ ነው። በሰውነታችን ውስጥ መርዝ ወይም ቆሻሻ ነገር የሚሰራጭ ከሆነ አይናችን አካባቢ በተለይም ከአይናችን ስር የማበጥ የማሳከክ ባህሪ ሊኖረው ስለሚችል ይህም የኩላሊት ህመም ምልክት ስለሚሆን ወደ ሐኪም ቤት ማምራት ይኖርብናል። ቁጥር 7 የምግብ ብረት ማለትና መጥፎ የአፍ ጠረን። በሰውነታችን ውስጥ መርዛማ ነገሮች ይበልጥ እየተጠራቀሙ ከሄዱ አፋችን በከፍተኛ ሁኔታ መጥፎ ጠረንን ሊያመጣ ይችላል። ከዛ ባለፈም የኩላሊት ህመም ያለበት ሰው አብዛኛውን ጊዜ የሚመገበው ምግብ
ብረት ብረት እንዲለው ያደርጋል። ያም የምግብ ፍላጎታችንን እየቀነሰው ይሄዳል። በተደጋጋሚ ሊያስታውከንም ጭምር ይችላል። ቁጥር 8 በተደጋጋሚ መሽናት። ኩላሊታችን ወደ ሰውነታችን የሚገባውን ፈሳሽ የመቆጣጠርና ቆሻሻውን ለይቶ አስፈላጊውን ነገር ወደ ሰውነታችን የማሰራጨት አቅም አለው። ኩላሊታችን እየደከመና ስራውን መስራት የሚያቆም ከሆነ ታዲያ ወደ ሰውነታችን የሚገባው ፈሳሽ በቀጥታ ይወጣል። ያም ማለት በተደጋጋሚ ሽንት የመሽናት ችግር ሊያጋጥመን ይችላል። ከዛ ባለፈም ሽንታችንን በምንሸናበትና ከሸናን በኋላ የማቃጠል ስሜት ካለው ያም የኩላሊት ህመም ምልክት ሊሆን ይችላል። 9ኛው ምልክት የሽንታችን ከለር ነው። ሽንታችንን ስንሸና ቀይ የሚሆን ከሆነ በተለይም ደግሞ ወደ ደምነት የሚያደላ ከሆነ ምናልባት ኩላሊታችን በጣም ተጎድቶ ሊሆን ይችላል። ከዛ ጎን ለጎንም ሽንታችንን ስንሸና ይበልጥ አረፋ የሚመስል ምልክት ካየን ያም የኩላሊት ህመም ምልክት ስለሚሆን በቀጥታ ወደ ሐኪም ቤት ማምራት ግድ ይለናል። ቁጥር 10 የእንቅልፍ ችግር። በሰውነታችን ውስጥ ያለው መርዛማ ነገር ይበልጥ እየሰፋ ከሄደ እንቅልፍ የመተኛት አቅማችንም እየቀነሰ ይሄዳል። ምክንያቱም መርዛማ ነገሮች ሰውነታችን ስራውን በአግባቡ እንዳይሰራ ያደርጉታል። ያ ማለት ደግሞ ሰውነታችን ስራውን በአግባቡ ካልሰራ በቂ ረፍትን ሰውነታችን ማግኘት አይችልም። ያም በተዘዋዋሪ የእንቅልፍ ጊዜያችንን ይበልጥ እየጎዳው ይሄዳል። ከዛ ጎን ለጎን ደግሞ በምንተኛበት ሰዓት በኃይለኛው የምናንኮራፋ ከሆነ ያም የኩላሊት ህመም ምልክት ሊሆን ስለሚችል ሐኪሞችን ማማከር የግድ ይለናል። ታዲያ እነዚህን የኩላሊት ህመም ምልክቶች ከተመለከትን የኩላሊት ህመምን ቀድሞ ለመከላከል ምን ያስፈልገናል የሚለውን መመልከት ይኖርብናል። የመጀመሪያው አደንዛዥ እጽ፣ አልኮል እንዲሁም ሲጋራን አለመጠቀም ነው። እነዚህ ነገሮች ኩላሊታችንን ይበልጥ ይጎዱታል። ቶሎ ከጥቅም ውጭ እንዲሆንም ከሚያደርጉ ቀዳሚ ነገሮች ውስጥ ይመደባሉ። ስለዚህ እነዚህን 3 ነገሮች ባለመጠቀም ኩላሊታችንን መጠበቅ እንችላለን። ሌላኛው ነጭ ነገሮችን ወደ ሰውነታችን አለማስገባት ነው። ነጭ ነገሮች ስንል ዳቦ፣ ስኳርና ጨውን የመሳሰሉ ነገሮችን ወደ ሰውነታችን የማናስገባ ከሆነ ኩላሊታችን የመጎዳት ዕድሉ ይበልጥ እየቀነሰ ይመጣል። አመጋገባችን ላይም ጥንቃቄ ማድረግ አለብን። በተለይም ፍራፍሬና አትክልትን የመሳሰሉ ነገሮችን በተደጋጋሚ መጠቀም ይኖርብናል። ከዛ በተቃራኒው ግን ዘይት የሚበዛባቸው ከዛ ባለፈም የእንስሳት ተዋጽኦ የሆኑ ነገሮችን ደጋግመን የምንጠቀም ከሆነ ሰውነታችን ክብደት እየጨመረ ይሄዳል። ኩላሊታችንም በአግባቡ ስራውን እንዳከናውን ያደርገዋል። በየቀኑ እንቅስቃሴ መስራትም ለኩላሊታችን እጅግ ጠቃሚ ነገር ነው። በየቀኑ ስፖርት መስራት ባንችል እንኳን በምንኖርበት አካባቢ ላይ ዘለግ ላለ ጊዜ ወክ ማድረግ አሊያም ጥቃቅን ዕቃዎችን በመሸከም ከአንድ ቦታ ወደ አንድ ቦታ በመንቀሳቀስ ሰውነታችን በቂ እንቅስቃሴን እንዲያገኝ ማድረግ ይኖርብናል። የምንጠቀማቸው መድኃኒቶች ላይም ጥንቃቄ ማድረግ ይኖርብናል። ባመመን ቁጥር መድኃኒቶችን የምንወስድ ከሆነ እነዛ መድኃኒቶች በተዘዋዋሪ ኩላሊታችንን ስለሚጎዱት የምንወስዳቸው መድኃኒቶች ላይ ጥንቃቄ ማድረግ የግድ ይለናል።